ሃይማኖት
ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። እስቲ እልል ብላችሁ ወጣት መዘምራን አመስግኑን። ያንሳል፣ አንድ ጊዜ ጨምሩ። ይህን ያሰማን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ብፁዕ አባታችንን የደብራችን የድጓ የዝማሬ መዋሥዕትና የቅዳሴ መምህር የሆኑት ክቡር ሊቀ ጠበብት ብፁዕ አባታችንን ይጋብዙልናል። ወደ ክቡር ሊቀ ጠበብት። ብፁዕ አባታችን አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ኦሪገን አይዳሆና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበራችሁ የአድባራትና የገዳማት አለቆች፣ ይልቁንም እንደ ማር የሚጥመውን አጥንት የሚያለመልመውን የእግዚአብሔርን ቃል ስትመግቡን ያደራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉድ የተሰኛችው የክርስቶስ ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እንኳንም በኢትዮጵያ አቆጣጠር ለ2018 ታኅሳስ 24 ለጻድቁ አባታችን አቡነ ተክለ ሃይማኖት በዓለ ልደት አደረሳችሁ አደረሰን ትላችኋለች ቅድስት ቤተክርስቲያን። እዚህ ያደረሰን አምላካችን ከውለታው አንጻር እንዲህ ተሰባስበን እንድናመሰግን ስለፈቀደ እንድንተነፍስ ስላደረገ በዚህ በተቀደሰው ቦታ ተሰባስበን ስሙን እንድንቀድስ ክብሩን እንድንወርስ የፈቀደልን እርሱ ስለሆነ ከውለታው አንጻር ምስጋና ያንስበታል። የእግዚአብሔር ቤተሰቦች እንላቸው። ዛሬ ቅድም በያሬዳዊ ዝማሬ በወንጌልም ጭምር እንደሰማችሁት የምስጋና ቀን ነው። ጻድቁ አባታችን ገና በተወለዱ በ3 ቀናቸው ምን አሉ ነው ያልነው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው የፈጠራቸውን ካለመኖር ወደ መኖር ያመጣቸውን አምላካቸውን ምን ብለዋል? አመስግነዋል። ስለዚህ የምን ቀን ነው? የምስጋና ቀን ነውና ለልብላችሁ እግዚአብሔርን አመስግኑ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንዱ እመቤት ናት ስትባል በምክንያት እንጂ ያለ ምክንያት አይደለም። ምክንያቱም ሌሎች አብያተ ክርስቲያናት ከኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ይዛመዳሉ፣ ይመሳሰላሉ ሲባል ዶግማቲክ በሆኑ ነገሮች እንጂ በሌሎች ነገሮች አንዛመድም፣ አይመስሉንም። ለምን ካላችሁኝ እነርሱ ቅዱስ ያሬድና የቅዱስ ያሬድ የሥራ ውጤቶች የላቸውም። እኛ ግን እድለኞች ስለሆንን ቅዱስ ያሬድንና የቅዱስ ያሬድን ሥራዎች እንደ እግዚአብሔር መልካም ፈቃድ ያገኘን እኛ ኢትዮጵያውያን ብቻ ስለሆንን እንዲህ አምረን ደምቀን ቅዳሴውን፣ ማህሌቱን፣ ሰዓታቱን፣ ወንጌሉን በማጣጣም የምናገለግል እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ስለሆንን እኛ እንለያለን። እልል ብላችሁ እግዚአብሔርን አመስግኑ። በተለይ ይህችን ቤተክርስቲያን በደንብ ለማየት እነዚህ የአደባባይ በዓላት ሲከበሩ ብቻ ማየት በቂ ነው። የዚችን ቤተክርስቲያን ልዕልና ለመረዳት የአደባባይ በዓላትን ብቻ በማየት ወንጌል
ሳይማሩ ሳያዳምጡ ምዕመናኑን በማየት ሊቃውንቱን በማየት አለባበሳችን በራሱ ትምህርት ነውና በዚህ ቤተክርስቲያን እንድንኖር የፈቀደልን አምላካችን እግዚአብሔር በድጋሚ ክብርና ምስጋና ይግባው። ዛሬም እንግዲህ እንደተለመደው አይታችሁ ከሆነ ትናንት ቅድም በፕሮግራም መሪው በተደጋጋሚ ሲነሳ እንደነበረው ትናንት ከ3 ሰዓት ፒኤም ጀምሮ እስካሁኑ ሰዓት ድረስ በዚሁ በተቀደሰው ቦታ ሰፊ አገልግሎት ሲሰጥ ውሏል። ይህንን አስመልክተው ታላቁ አባታችን ብፁዕ አቡነ ማርቆስ በማህሌቱ ማህሌታዊ በቀዳሾቹ ቀዳሽ እንዲሁም የአውደ ምሕረት ሰው የሆኑት ስንደሰት አብረው የሚደሰቱ ስንከፋም አብረው የሚከፉ አባታችን ይህንን በዓል አስመልክተው በሰፊው ይነግሩናል፣ ይመክሩናል። እንዲሁም የተለመደው አባታዊ ቡራኪያቸውን ያስተላልፋሉ። ዛሬ በዓሉ እንደተለመደው የደመቀ ሲሆን ባልተለመደ ሁኔታ ግን የደብራችን አስተዳዳሪ የመንጋው መሪ ክቡር መልአከ አሚን ቀሲስ ዶክተር ፋሲል አስረስ በመካከላችን በስጋ የሉ በመንፈስ ግን ከኛ ጋር ናቸውና አምላካችን እግዚአብሔር ምናልባት እንግዲህ ከዚህ በዓል ባይገኙም ከቀጣዩ ከልደተ ክርስቶስ በዓል ላይ ይገኛሉ ብለን ተስፋ እናደርጋለን። ጸሎታችንም ምኞታችንም ነው። ይህንን አስመልክተው ብፁዕ አባታችን አቡነ ማርቆስ ዕለቱንም ወክለው ይመክሩናል፣ አባታዊ ቡራኬም ይሰጡናል። በቀጥታ ወደ ብፁዕ አባታችን ብፁዕ አቡነ ማርቆስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። የአምላካችን የልዑል እግዚአብሔርን ቅዱስ ስሙን እንድንቀድስ ስሙን ቀድሰን አመስግነን ዘላለማዊ ክብሩን መንግስቱን እንድንወርስ ለፈጠረን አምላካችን ከሁሉ አስቀድሞ ክብር ምስጋና ለተቀደሰው ስሙ ይሁንልን። ክብር ምስጋና ለተቀደሰው ስሙ ይሁንልን። ክብር ምስጋና ለተቀደሰው ስሙ ይሁንልን። መቼስ እንደ እግዚአብሔር ያለ ቸር ማን አለ? እንደዚህ አድርጎ ያከበረን፣ እንደዚህ ባለ ክብር፣ እንደዚህ ባለ ሞገስ፣ እንደዚህ ባለ ትልቅ ጉባኤ ላከበረን አምላክ አሁንም ክብር ምስጋና ለተቀደሰው ስሙ ይሁንልን። ክቡር መልአከ አሚን ቀሲስ ዶክተር ፋሲል አስረስ የሀገረ ስብከታችን ዋና ስራ አስኪያጅና የዚህ ታላቅ ደብር አስተዳዳሪ ባለህበት እንኳን ለታላቁ አባታችን ለአቡነ ተክለ ሃይማኖት በዓለ ልደት በሰላም አደረሰህ በሉልኝ። ደግሞ እግዚአብሔር አምላክ በሕይወት በጤንነት ጠብቆ በሰላም እንዲመልስህ መልካም ምኞታችንና የዘወትር ጸሎታችን ነው በሉ። ክቡራን የአድባራት አስተዳዳሪዎች፣ የገዳማት አስተዳዳሪዎች፣ ክቡራን የአብነት መምህራን፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ መዘምራን፣ በደመ ክርስቶስ የተዋጃችሁ ክርስቶሳውያን፣ ኦርቶዶክሳውያን፣ ኢትዮጵያውያን በሙሉ አምላካችን እግዚአብሔር በቸርነቱ ጠብቆ እንኳን ለታላቁ አባታችን ለጻድቁ አቡነ ተክለ ሃይማኖት በዓለ ልደት በሰላም አደረሳችሁ። ዓመት ዓመት ያደርሳችሁ። ደግሞ እንደዚሁም የዛሬ ሳምንት በዓለ ልደቱን ማክሰኞ ማታ እናከብራለንና ብርሃነ ልደቱን ለማየት በዓለ ልደቱን አክብረን ለመክበር እንዲያበቃን የአምላካችን ቅዱስ ፈቃዱ ይሁንልን። ለብርሃነ ልደቱን በሰላም ያድርሰን ያድርሳችሁ። ሊቃውንቱ 24 ሰዓት ያክል ሲዘምሩ ሲያሸበሹ ሳይደክማቸው
እናንተ እግዚአብሔርን ለማመስገን ለትንሽ ደቂቃ ደከማችሁ። ድምፃችሁ አይሰማም። ምን ሆናችሁ? እንደሱ ነው። አይ ሲያምርባችሁ። እስኪ ወንዶች ድምፃችሁ አይሰማም፣ ደግሞ በእልልታ ትታሙ። እስኪ ሞክሩ። አረጎብዘዋል። እናቶች አግዟቸዋል። ግድ የለም አግዟቸው። እግዚአብሔር አምላክ ጸጋውን ያብዛላችሁ። ከሊቀ ጠበብት አይነ ኩሉ ጀምሮ ሊቃውንቱን እንኳን አደረሳችሁ በሏቸው። በእውነት ምዕመናን ከልባችሁ የእግዚአብሔርን ውለታ እንድታውቁ እንድናውቅ ያስፈልጋል። ውለታ ቢሶች እንዳንሆን አደራላችኋለሁ። ምናልባትም የእኛ ምኞት በየአጥቢያው ከዚያ መስኮት እስከዚህ ድረስ እዚህ ሀገር የተወለዱ ልጆቻችን ይሞሉታል ብለን ነው የምንጠብቅ የነበረው። እግዚአብሔር ግን ቸር ነው። በልዩ ልዩ ጸጋ ያከበራቸውን የተለያየ ሙያ፣ የተለያየ እውቀት፣ የተለያየ ጥበብ፣ የተለያየ ጸጋ፣ የተለያየ ሀብት ያላቸውን ሊቃውንት አምጥቶ እግዚአብሔር እንዲህ አድርጎ ሲያከብረን በእውነት ምን ይባላል? ክበርልን፣ ያከበርከን ክበርልን ከማለት በስተቀር ሌላ ምንም አንልምና አሁን ዋናቸው ይከብራል። ሊቃውንቱም እግዚአብሔር አምላክ የአገልግሎታችሁን ዋጋ ይክፈላችሁ በሏቸው። አልተሰማችሁም በሏ። ሁሉንም ለዚህ ታላቅ በዓል የተገኙ ምዕመናን ልጆቻችሁን ወንድሞቻችንን እንኳን አደረሳችሁ እንላለን። እኛም እንኳን አደረሳችሁ፣ ዓመት ያደርሳችሁ። በእውነት አሁን ሲያትል ያለን ይመስላል ሲያትል ያለን ይመስላችኋል? እንዲያ ነው። በአካል ሲያትል ነው ያለ ነው። በመንፈስ ግን የሊቃውንቱ ድባብ፣ የበዓሉ ድምቀት፣ የምዕመናን ተሳትፎ ይህን ስናይ እኔ ቅድም ልጆች እየዘመሩ ሳይ ኢትዮጵያ ያለሁ ነበር የሚመስለኝ። እዚህ ላይ ያለው ወይስ ኢትዮጵያ ነው? እግዚአብሔር አምላክ ቸር ስለሆነ አሜሪካንም ኢትዮጵያ አድርጓታልና ይህን ላደረገ አምላካችን ክብር ምስጋና ለእርሱ ይሁን። ዛሬ እንደዚህ አብባችሁ አምራችሁ ሰማያውያን ከዋክብት መስላችሁ እንዲህ ካከበራችሁ የጻድቁን አባታችንን ልደት የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደትማ ምን ያህል ነው የምታከብሩት? እንዴት አድርጋችሁ ነው የምታከብሩት? ጥምቀት ይታየኛል። ይህ ህብረት፣ ይህ ፍቅራችሁ፣ ይህ አንድነታችሁ ልዩ መለያችሁ ነው፣ ልዩ መታወቂያችሁ ነው። ነጮቹ ሳይቀር እስከሚደመሙ ድረስ እንዴት አይነት ፍጥረቶች ናቸው ይላሉ። በነጮች ባህል፣ በፈረንጆች ባህል 100 ሰው ከተሰበሰበ 2 ፖሊስ ቢያንስ ይቆማል። አይታችኋል? 2 ፖሊስ ለ100 ሰው ቢያንስ 2 ፖሊስ ይቆማል፣ ያጅባቸዋል። ለምን? ፈሪዎች ስለሆኑ ይሆን ወይስ ስለማይተማመኑ ይሆን ወይስ ስነ ስርዓት ስለማያከብሩ ይሆን? እሱን ለነሱ እንተዋለን። ይህ ሁሉ ሰው ባለበት እንደዚህ ባለ ክብር ስንሰበሰብ ግን አንድም ፖሊስ ባጠገባችን የለም። በጣም በስርዓት ያደጋችሁ ስለሆናችሁ ሁሉም ተከባብሮና ተቻችሎ እንዲያውም አንተ ቅደም፣ አንተ ቅደም፣ አንተ ትብስ፣ አንተ ትሻል እየተባባለ በዚህ መልክ ስናከብር ይህን ያህል ሰው ሲሰበሰብ ፖሊስ የለም በእኛ አካባቢ። ይሄ ራሱ ይደንቃቸዋል። በዚህ ራሱ ይገረማሉ፣ ይደነቃሉ፣ ራሳቸው ይናገራሉና ስለ ሁሉም ነገር ያከበረን አምላክ ይክበርልን። መሐሪና ይቅር ባይ አምላካችን እግዚአብሔር ሆይ ስለነበረን ጊዜ ሁሉ እናመሰግንሃለን። እንደዚህ ባለ ክብር ስላከበርከን፣ ስለባረከን ክብር ምስጋና ለተቀደሰው ስም ይሁንልን። ሊቃውንቱን በልዩ ልዩ ጸጋ ያከበርካቸው አባቶች፣ በልዩ ልዩ ጸጋ ሀብት ያከበርካቸው አባቶች፣ በልዩ ልዩ ጥበብ ያከበርካቸው ሊቃውንትን ስለሰጠህን ክብር ምስጋና ላንተ ይሁንልን።
ደግሞ በእግራቸው የሚተኩ ደቀ መዛሙርትን፣ ልጆችን፣ ዲያቆናትን፣ ዘማሪያንን ስለሰጠህን ክብር ምስጋና ላንተ ይሁንልን። በተለይም ደግሞ ለቃልህ የሚተጉ ለአምልኮትህ የሚቀኑ ከበጎ ሕሊና የተነሳ ሁልጊዜ ወደ ቤትህ የሚገሰግሱ አንተን የሚያከብሩ ልጆች ኢትዮጵያውያን ክርስቲያን ወገኖችን ስለሰጠህን ክብር ምስጋና ላንተ ይሁንልን። አምላካችን ሆይ በሐሳባቸው፣ በጸሎታቸው፣ በጊዜያቸው፣ በእውቀታቸው፣ በጉልበታቸው፣ በሕይወታቸው ሁሉ የሚያገለግሉህን የካህናት ልጆችን አገልግሎታቸውን ውደድልን። አስባበውን በረከተ አበውን አድልልን። ክህነታቸውን ባርክልን። የምእመናን ልጆችንም አገልግሎታቸውን ውደድልን። ስጦታቸውን ተቀበልልን። ጸጋህን አብዛልን። ከባለሟልህ ከቅዱስ አባታችን ከአቡነ ተክለ ሃይማኖት ረድኤትና በረከትን አሳትፈን። በዓሉንም በዓለ ፍስሐ ወሐሴት ባለ በረከት አድርግልን። ቡሩክ አምላክ ሆይ እንደዚሁም ደግሞ በዓለ ልደትህን ለመክበር ብርሃነ ልደትህን ለማየት እንድታበቃን ቅዱስ ፈቃድህ ይሁንልን። በተለይም ሀገራችንን፣ ዓለማችንን ከጥፋት ሕዝብንም ከሞት ከመቅሰፍት እንድታድንልን እንለምንሃለን። በዚህች ዕለተ ጸሎታችን የምናስባቸውን ልጆችህን ስለ አንተ ክብር ልዩ ልዩ ስጦታ የሰጡትን ሁሉንም ጸጋህን አብዛላቸው። ስጦታቸውን ተቀበልላቸው። ስጦታቸውን ተቀብለ ስሞቻቸውን በሕይወት መጽሐፍ በመንግሥተ ሰማያት ከቅዱሳን ጋር ጻፍልን። ኦ እግዚኦ ቀቦ ለመምህርነ ገብረ ኢየሱስ በሕይወት በጤንነት ጠብቀህ በሰላም ለመገናኘት አብቃን። ለተቀደሰው ስምህ ክብርና ምስጋና ይሁንልን ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ክፉን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ አበሳን የሚደመስስ ንስሐን የሚቀበል አባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው በእርሱ ደግሞ የዓለምን ኃጢአት ያስተሰርየ ይቅር ያለ ከልጅነት እስካሁን የሰራችሁትን ኃጢአታችሁን ሁሉ ያስተሰርይላችሁ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በየስማችሁ ከኃጢአት ማሰሪያ የተፈታችሁ የነጻችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ 12 ጊዜ ዮ መሐረነ ክርስቶስ እንበል። ዮ መሐረነ ክርስቶስ፣ 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 ዮ መሐረነ ክርስቶስ። ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በእንተ ማርያም መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ 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 በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ በደልን የምትደመስስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የልጆችንም ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን። ታቦት ኦርሴታ ኦሪት